ማሚ እንግዲህ በልጇ በብሌን መቃብር ቦታ ሆና እያለቀሰች ሳለ የብሌን አይነት የአንገት ጌጥ በእድል አንገት ላይ በማየቷ በጣም ተናዳ እድልን አውልቂ ብላ የአንገት ጌጡን ንዴት በተሞላበት ሁኔታ ታስወልቃታለች። ማሚ ይሄን የብሌንን የአንገት ጌጥ ከሷ ውጪ ማንም በእጇ እንዳለ እንደማያውቅ የእሷ መኝታ ቤት ውስጥ እንዳለና እንዴት ብትደፍራት የልጇን አንድ የቀራትን ማስታወሻ ልትሰርቅ እንደቻለች ትጠይቃታለች። ያው እድል ግን እንዳልሰረቀችና ጌጡ የራሷ እንደሆነ ብትነግራትም ያው እንደተመለከትነው ማሚ ግን ልትረዳት አልቻለችም ማለት ነው። ጭራሽ ያልሆነ ቃላትን ስትናገራት ተመልክተናል። ይህም ምንም ያህል ብትወዳት እንደ ልጇ ብትቆጥራት ከልጇ ከብሌን እኩል ልታደርጋት እንደማትችል ትነግራታለች። እንግዲህ ይህን ስትሰማ እድልም በጣም ይከፋታል። ቢኒያምም ጌጡን እንፈልገው ብሎ ማሚን ይዟት ወደ መኝታ ክፍሏ ገብተው እንደተመለከትነው እንግዲህ ሊፈልጉት ቢሞክሩም ሊያገኙት አልቻሉም ማለት ነው። ማሚም ስለደከማት እንደሌለ ነግራውና እድል እንደሰረቀችው ነግራው ጥላው ስትወጣ ቢኒያምም ብቻውን ፍለጋውን ቀጥሏል ማለት ነው። እንግዲህ በዚህ ጉዳይ ማለትም በአንገት ጌጡ ጉዳይ የእሷ መሆኑን ያመናት ብቸኛው ሰው ቢኖር ቢኒያም ብቻ እንደሆነ ተመልክተናል። እድልም በጣም ከፍቷታል። እንግዲህ በተለይ ማሚ ባልጠበቀችው ሁኔታ በማይሆን መንገድ ስላናገረቻትና ስለተበሳጨችባት እንደገና ደግሞ ባላደረገችው ነገር ስለሆነ የምር ከፍቷታል ማለት ነው። እና ደግሞ ምን እየተፈጠረ እንደሆነም ግራ እንደገባት ስትናገር አድምጠናል። በሆነውና በደረሰባት ነገርም እያለቀሰች እያለ ቢኒያም ይመጣና ሊያረጋጋት ሲሞክር እናያለን። እንግዲህ ያው ቢኒያምም ምንም የእሱም እርዳታ እንደማትፈልግና የምትፈልገው ብቸኛ ነገር ቢኖር ጌጡን ከማሚ እንዲቀበልላትና እንዲመልስላት እንደ ተማጽኖም ያለ ንግግር በያዘ አንደበት ትለምነዋለች ማለት ነው። እሱም ግን ያው ከባድ ቢሆንም እንደሚሞክር ጌጡን ለሷ ለመመለስ እንደሚሞክር ሲነግራት ተመልክተናል። እንግዲህ ያው እንደተለመደው ሮማንም የተፈጠረውን አጋጣሚ እንደምንም ለራሷ የሴራ ፍጆታ ለማዋል ስትጥር እንመለከታታለን። ምክንያቱም እድልን በዚህም በዛም ብላ ከዛ ቤት ማስወጣት የዘውትር ምኞቷም ህልሟም ነውና እንዴት ትሰርቂያለሽ? ምን ብትደፍሪ ነው ብላ ስትጠይቃት ያው እድልም እንዳልሰረቀች ስለምታውቅ እና የአንገት ጌጡም የእሷ መሆኑን ስለምታውቅ በልበ ሙሉነት እንዳልሰረቀችና እንደው ብትሰርቀው እንኳን በልበ ሙሉነት አንገቷ ላይ ልታደርገው እንደማትችል ኮራ ብላ ለሮማን ስትነግራት እንመለከታታለን ማለት ነው። ሮማንም ስራዋ ይከተላታልና እየተንተባተበች ነገሩ እንደዚህ ሊሆን እንደቻለ ማለትም እንዴት የብሌንን የአንገት ጌጥ አይነት እድል ሊኖራት እንደቻለ እድልን ትጠይቃታለች ማለት ነው። ያው ይሄንን ደግሞ የምታደርገው ለማረጋገጥና ለልቧ ያው የሆነ የሚያሳርፍ ነገር ከሴራዋ የሚያሳርፍ ነገር አገኛለሁ ብላ ነው እንጂ ለእድል ምንም አስባ አይደለም ማለት ነው እንደዚህ የምታደርገው ማለት ነው። ያው እንግዲህ እውነቷ ልቧ ቢያውቀውም ማለት ነው። እናም መፍትሄ የሚመስል ነገርም ትነግራታለች ለእድል ያው ሜላትም ያው መፍትሄ ብላ ያቀረበችለት ሀሳብ ያው ማሚ የምትፈልገውን የአንገት ጌጥ እንዲፈልጉ ትነግራታለች። ያው እድልም በሷ ፊናዋ እንድፈልግ እንደገና ደግሞ ሮማንም እፈልገዋለሁ ትላታለች ማለት ነው። ያው ሜላትም እንግዲህ እነሱ ሁሉም ቤተሰቦች ተሰብስበው የብሌንን መቃብር ለማየት በሄዱበት ወቅት ቤቱን ስትፈትሽና ስትበረብር እንደነበር ይታወቃል። በዚህም ወቅት የአንገት ጌጡን እንዳገኘችና ያው ተራ ነገር እንደመሰላትና መልሳ እዛው እንደወረወረችው
ለሮማን ትገልጽላታለች ማለት ነው። ሮማንም ያው እንደዚህ እንዴት ታደርጊያለሽ ትላታለች። ምክንያቱም ከአንገት ጌጡ ጋር ምን ጉዳይ ምን ተያያዥነት እንዳለው የምታውቀው ብቸኛ ሰው እሷ ስለሆነች፣ ሜላት ደግሞ ስለዚህ አንገት ጌጥ ምንም ነገር ስለማታቅ ለዛም ነው እንደዚህ ልትወረውረው የቻለችው ማለት ነው። እናም ተያይዘው ሊፈልጉት ይሞክራሉ። ያው ቢሞክሩም ሊያገኙት እንዳልቻሉ ተመልክተናል። ማሚም እንግዲህ በተፈጠረው ሁኔታ ማለትም የአንገት ጌጡን እንደሰረቀች ስላመነች እድልን በጣም ፊት ነስታታለች። ሮማንም ይህን አጋጣሚ ተጠቅማ እድልን ለምን ከዚህ ቤት እንደማታባረራት ትጠይቃታለች። ማሚም እንግዲህ ያው ልታስተምራት ቃል እንደገባች እና ቃሏን እንደማታጥፍ ትናገራለች። እንደ በፊቱ ልትሆንላት ባትችልም ጀስ በቃ ትምህርቷን እንድትማር ግን እንደምትፈቅድላት ትነግራታለች ማለት ነው። እድልም እንግዲህ ወደ ትምህርት ቤቷ ብትሄድም በጣም ደብሯታል እና ያለችበትን ሁኔታም ለአዲሷ ጓደኛዋ ትነግራታለች። ጓደኛውም ሁኔታውን ከተረዳች በኋላ ትምህርቷን እንደምንም ብላ ትምህርቷን እንድትማር ትመክራታለች። እድልም እንደምትሞክር ስትናገር ሰምተናታል ማለት ነው። በሌላ በኩል ያው ሜላት የሆነ ቀመር እድል ላይ ስትቀምር እንመለከታታለን። እንደ ግብአት የተጠቀመችውም ያው በክፍሏ ውስጥ ያገኘችው አንድ ነገር ነው። ይህን ነገር ደግሞ ለሮማን ትነግራታለች። ይህም እድል ክፍል ውስጥ የእርግዝና መከላከያ እንዳገኘች ትነግራታለች። ሮማንም የሰማችውን ነገር ለማረጋገጥ ብዙ ጥያቄዎችን ስትጠይቃት ትሞክራለች። ሜላትም እንግዲህ ስታረጋግጥላት ትደነግጥና ተነስታ ትሮጣለች። እንግዲህ ይህም እንዲህ ያስደረጋት ነገር እድል የማሚ ልጅ መሆኗን ልቦናዋ ያውቋል። እንደገና ደግሞ ያው ቢንያምም የራሷ ልጅ እንደሆነ ስለምታስብ እንግዲህ በእህትና በወንድም መሀል መፈጠር የሌለበት ነገር በመፈጠሩ በጣም ስትደናገጥ ተመልክተናል ማለት ነው። ቢንያምንም ያው ስለ ሁኔታው ልትጠይቀው ብትሞክርም እሱ ግን እሷ ከምታነሳቸው ጥያቄዎች በላይ አእምሮዋንም ልቧንም ተቆጣጥሮት ስላለው ጉዳይ በጥያቄ ሲያጣድፋት ማለትም ስለ አንገት ጌጡ ጉዳይ መጠየቅ የፈለገችውን ሳትጠይቅ እንግዲህ ጥላው ትሄዳለች ማለት ነው። ሜላትም እንግዲህ በልቧ የያዘችውን ነገር ሁሉም በተሰበሰቡበት እድልም ከትምህርት ቤት ስትመጣ ጠብቃ ብዙ ነገሮችን እድልን ሊያሸማቅቁ የሚችሉ ትምህርት ቤት ብላ ወጥታ ሌላ ቦታ እንደምትሄድ እና ደግሞ እሱን እንድታስረዳ ብቻ ደስ ደስ የማይሉን ጥያቄዎች ትጠይቃታለች ማለት ነው። እድልም ማለት ምን ማለት እንደፈለገች እንዳልገባትና በግልጽ እንድታስረዳት ትጠይቃታለች። ያው ማሚም አክላ እንግዲህ መናገር የፈለገችውን በቀጥታ እንድትናገር ሜላትን ስታስጠነቅቃት እንመለከታለን። ሜላትም እንግዲህ እድል ክፍል ያው ቅድም ለሮማን እንደነገረችው የእርግዝና መከላከያ እንዳገኘች ታወራለች ማለት ነው። ማሚም በሰማችው ነገር በጣም ተደናግጣ እውነታውን ከሷ ማለትም ከእድል ለመስማት የነገሩን እውነትነት ትጠይቃታለች። እድልም ያው ውሸትም ስለማትወድ መልካም ልጅም ስለሆነች የራሷ እንደሆነ ስትናገር ተመልክተናል። እንግዲህ ማሚም በጣም ትደነግጥና በድጋሚ እንዳሳፈረቻት አንገቷንም እንዳስደፋቻት ከሷም ይህን እንደማትጠብቅ ትነግራታለች። ጅብ በቀደደው ነውና ይህን የማሚን ንግግር በእድል ላይ መነሳት ሜላትም አጋጣሚውን ተጠቅማ እድልን ከዛ ቤት እንድትወጣ ልብሶቿንም አስፈትሻ እንድትሄድ ትነግራታለች ማለት ነው። ማሚም እሷ በምትናገረው ነገር ላይ አንድም አስተያየት አልሰጠችም እና እድልም በዚህ ነገር ግራ ስለተጋባች ልብሶቿን ሰብስባ እንድትፈትሽ ለእድል ትሰጣታለች። ያው እድል በአፈታተሿ ደስ በማይል ሁኔታ ልብሷን እየጣለች ትፈትሸዋለች።
ከዚህ በላይም እዛ ቤት ሊያስቆያት የሚችል አንዳች ምክንያት አንዳችም ነገር እንደሌለ ተናግራ እድል ከዛ ቤት ስትወጣ እናያታለን ማለት ነው። ማሚም እንግዲህ በሷ መሄድ በሷ ከዚያ ቤት መውጣት እንደተደናገጠች እንደተጨነቀች ሆዷ እንደተንቀጠቀጠ ስትናገር እንሰማታለን። ለነገሩ ምን ታድርገው እውነታውን ባታውቀው እንጂ የወላድ አንጀት አይደል? በዚህ ሁኔታም ሜላትና ሮማን ደስታቸውን ሲያከብሩ ተመልክተናል ማለት ነው። ያው እድልን በዙሪያቸው ሊያዩት አይፈልጉም ሁለቱም ማለት ነው። ቢንያምም እንግዲህ ወደ ቤት ሲመጣ ሁሉም ቤት ውስጥ ተሰብስበዋል። ሰላምታም ሰጥቷቸው ማሚን በትኩረት ሲመለከታት ያው የማሚ ፊት ብዙም ደስ አይልም። ብዙ ነገሮች ተደራርበውባታልና የልጇ መቃብር ጋር ሄዳን የመጣችው እንደገና የእድል ከዛ ቤት መውጣት አሳስቧታልና ምን እንደሆነች እየጠየቃት ሳለ እድልንም በዛው ቢጠይቅ እንደተዋረረች በተለይ ሮማን ከዛ ቤት እንደወጣች ይነግሩታል ማለት ነው። ክፍሏ ውስጥም የተገኘውን ነገር ሲነግሩት ለሱ ለተገኘው በክፍሏ ውስጥ ለተገኘው ነገር ተጠያቂ የሚሆነው እሱ ራሱ እንደሆነ እናም ደግሞ እሱንም እንዲያባረሩት ሲጠይቃቸው እንሰማለን ማለት ነው። በሌላ በኩል የአንገት ጌጡን እሷ እንዳልወሰደች ደጋግሞ ጮክ ብሎ ይናገራል። በስተመጨረሻም እንግዲህ ጌጡን ከኪሱ አውጥቶ ማሚን ይህ ነው ጌጡ ብሎ ይጠይቃታል። ማሚም በተመለከተችው ነገር ማለትም ቢንያም በእጁ ላይ በያዘው የአንገት ጌጥ በጣም ትደናገጣለች። ኧረ ምን ማሚ ብቻ ጉዳዩ ቀጥታ የሚመለከታት የዚህ ሁሉ ነገር ጠንሳሽ ሮማንም በድንጋጤ አይኗ ፈጦ ሲቀር ተመልክተናል ማለት ነው። ማሚ እንግዲህ ይህን አጋጣሚ ተጠቅማ ነገሮችን ለማጣራት ትሞክራለች ብለን እናስባለን። ሮማንም እንግዲህ ከዚህ ጉድ ለመውጣት ምንም ከማድረግ ወደኋላ እንደማትል ግልጽ ነው። እንግዲህ እስኪ እድልና ማሚ እናትና ልጅ መሆናቸውን ያውቁ ይሆን? ሮማንስ እስከምን ድረስ ይህንን ለመደበቅ ጥረት ታደርግ ይሆን? የዚህ ሁሉ መልስ በቀጣይ ክፍል አብረን የምናየው ይሆናል። የዛሬን አበቃን። ቸር ቆዩን።